ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን ይፋ ስለተደረገው የደሞዝ ማሻሻያ ስኬል አዲስ ዝርዝር የአፈጻጸም መመሪያ ወጥቷል። በዚህም የማሻሻያው ተጠቃሚ አካላት ይፋ ተደርገዋል። ዝርዝር መረጃውን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የፌዴራል ሲቪል ሰርቪስ ኮሚሽን የደሞዝ ማሻሻያውን በሚመለከት መንግስት ያሳለፋቸውን ውሳኔዎች መሰረት በማድረግ ዝርዝር የአፈጻጸም መመሪያ አውጥቷል። የአፈጻጸም መመሪያው እንደሚለው አንደኛ የደሞዝ ማሻሻያ ተጠቃሚ የሚሆኑ የመንግስት ሰራተኞች ባገኙት የደሞዝ ማሻሻያ ምክንያት የመደበኛ የደሞዝ ጭማሪ ዑደታቸው አይለወጥም፣ እንዲሁም ለደረጃ እድገት የአንድ ዓመት መቆያ ጊዜ ማሟላት አይጠበቅባቸውም ይላል። በሁለተኛ ላይ ከፍ ባለ የስራ ደረጃ ላይ በተጠባባቂነት የተመደበ ሰራተኛ የደሞዝ ስኬል መሸጋገሪያ ልዩነት የሚታሰብለት በድልድሉ በተመደበበት ደረጃ ላይ ነው። ሶስተኛ በጥቅምት ወር 2017 ዓ.ም ተሻሽሎ በስራ ላይ በዋለው ወይም አግባብ ባለው አካል በተፈቀደ የደሞዝ ስኬል ጣሪያ ላይ የደረሰና በአዲሱ የደሞዝ ስኬል ጣሪያው የሚነሳለት ሰራተኛ በተመደበበት የስራ ደረጃ የአዲሱን የደሞዝ ስኬል ጣሪያ ሳያልፍ ማሻሻያውን እንዲያገኝ ይደረጋል። አራተኛ ኮሚሽኑ በአንድ ተቋም ከተፈጸመ የሰራተኞች ድልድል ወይም የደረጃ እድገት መካከል በተለያዩ ሕግን ባልተከተሉ አሰራሮች ምክንያት ያልተቀበለው ካለ የደሞዝ ስኬል መሸጋገሪያ ጭማሪው የሚሰጠው በድልድል አፈጻጸም መመሪያ መሰረት ሰራተኛው በሚያሟላበት ደረጃ ከተደለደለ በኋላ ነው ይላል። አምስተኛው ከፍ ካለ የስራ ደረጃ ላይ በሚታሰብ ደሞዝ ተቀጥሮ ወይም ተመድቦ እየተቀነሰ የሚከፈለው ሰራተኛ የደሞዝ ስኬል መሸጋገሪያ ተጠቃሚ የሚሆነው በሚያሟላበት ደረጃ ላይ ተመስርቶ ይሆናል። ስድስተኛ በሙከራ ቅጥር ላይ የሚገኝ ሰራተኛ የዚህ የደሞዝ ስኬል መሸጋገሪያ ተጠቃሚ ይሆናል። ሰባተኛ በዲሲፕሊን ጉድለት ምክንያት ከደረጃው ዝቅ ያለና ደሞዙ የተቀነሰበት ሰራተኛ ማሻሻያው የሚሰጠው በተቀነሰው ደረጃና ደሞዝ ላይ ታስቦ ነው። ሆኖም በተወሰነ የጊዜ ገደብ ከደረጃና ደሞዝ ዝቅ የተደረገ ሰራተኛ የጊዜ ገደቡ ደርሶ ወደ ቀድሞ ደረጃው ሲመለስ ከተመለሰበት ጊዜ ጀምሮ በአዲሱ የደሞዝ ስኬል ተገቢው ደሞዝ ይሰጠዋል። ያለ ደሞዝ ልዩ ፈቃድ ተሰጥቶት በፕሮጀክት አፈጻጸም መመሪያ መሰረት ወደ ፕሮጀክት የተዛወረ ወይም በፕሮጀክት የተቀጠረ ሰራተኛ ወደ ፕሮጀክት ከመዛወሩ በፊት በነበረበት የስራ መደብ ወይም ደረጃ የተወሰነው አዲሱ ደሞዝ ተጠቃሚ ይሆናል ማለት ነው። በአፈጻጸም መመሪያው 8ኛ ላይ ያለው ያለ ደሞዝ ልዩ ፈቃድ ተሰጥቶት በፕሮጀክት አፈጻጸም መመሪያ መሰረት ወደ ፕሮጀክት የተዛወረ ወይም በፕሮጀክት የተቀጠረ ሰራተኛ ወደ መደበኛ ስራው ሲመለስ ወደ ፕሮጀክት ከመዛወሩ በፊት በነበረበት የስራ መደብ ወይም ደረጃ የተወሰነውን አዲስ ደሞዝ ተጠቃሚ ይሆናል። በ9ኛ ላይ የተቀመጠው ይህ የደሞዝ ስኬል ማሻሻያ ጊዜያዊ ወይም የኮንትራት ወይም የፕሮጀክት ሰራተኞችን ይመለከታል። በኮሚሽኑ ተመዝኖ ደረጃ በወጣለት ወይም በቋሚ የስራ መደብ ላይ መመሪያውን ተከትሎ የተቀጠረ ጊዜያዊ ወይም የኮንትራት ሰራተኛ ወይም በሚመለከተው አካል በተፈቀደ የፕሮጀክት ደሞዝ ወይም ልዩ የደሞዝ ስኬል የተቀጠረ ጊዜያዊ ወይም የኮንትራት ሰራተኛ የደሞዝ ማሻሻያ ተጠቃሚ ይሆናል ማለት ነው። አፈጻጸም መመሪያው ላይ በ10ኛ ላይ የተቀመጠው በተለያዩ ምክንያቶች ከመደበኛ ስራው ተለይቶ የቆየ ሰራተኛ ወደ ስራው እንዲመለስ ሲደረግ ተመዝኖ ደረጃ በወጣለት የስራ መደብ ላይ እንዲመደብ ከተደረገ በኋላ ደሞዙ ወደ አዲሱ የደሞዝ ስኬል እንዲሸጋገር ይደረጋል። 11ኛ ላይ የተቀመጠው በስራው ልዩ ባህሪ ምክንያት እያስተማረ የሕክምና አገልግሎት የሚያበረክት የጤና ባለሙያ የማስተማር ስራው እንደተጠበቀ ሆኖ በአካዳሚክ ወይም በጤና ሙያ ከፍ ባለው ደረጃ ላይ ብቻ ማሻሻያው ይከፈለዋል። 12ኛ ላይ ያለው በአደረጃጀት ለውጥ ምክንያት በትርፍነት ተይዘው በመንግስት ሰራተኞች የድልድል አፈጻጸም መመሪያ ቁጥር 859/2014 መሰረት ወደ ሌላ መስሪያ ቤት እስኪመደቡ ደሞዝ እየተከፈላቸው ያሉ ደሞዛቸው ወደ አዲሱ የደሞዝ ስኬል እንዲሸጋገር ይደረጋል። 13ኛ ላይ አግባብ ባለው አካል ባልተፈቀደ ልዩ የደሞዝ ስኬልና ሲቪል ሰርቪስ ኮሚሽን ተመዝኖ ደረጃ ባልወጣለት የስራ መደብ ላይ የደሞዝ ማሻሻያ መፈጸም በጥብቅ የተከለከለ ነው። 14ኛ ላይ የተቀመጠው ዝርዝር የአፈጻጸም መመሪያ በማንኛውም ህጋዊ ምክንያት ከነበረበት የስራ ደረጃና ደሞዝ
ዝቅ የተደረገ ሰራተኛ የደሞዝ ማሻሻያው ዝቅ ባለው የስራ ደረጃ ይሰራለታል። 15ኛ ከመስከረም 2018 ዓ.ም ጀምሮ በነባሩ የደሞዝ ስኬል የሰራተኛ ስምሪት መፈጸም አይቻልም። 16ኛ ልዩ የደሞዝ ስኬል የተፈቀደላቸው ተቋማት ከብር 42,000 በታች ላሉ የመነሻ የእርከን ወይም የጣሪያ ደሞዞች የደሞዝ ማሻሻያ የተደረገ ሲሆን ብር 42,000 እና ከዛ በላይ የነበሩ ደሞዞች በደሞዝ ስኬል ላይ እንደነበሩ የሚቀጥሉ ይሆናል። 17 የመንግስት ተሿሚዎች ደሞዝ ሐምሌ 30 2016 ዓመተ ምህረት በጠቅላይ ሚኒስትር ጽሕፈት ቤት በተገለጸው መሰረት ለተሾሙበት የሹመት ደረጃ ወይም ለተሾሙበት የመንግስት መስሪያ ቤት የተፈቀደውን ብቻ የሚከፈል ይሆናል። ከዚህ ውጪ ተፈጻሚ ያደረገ አካል ተጠያቂ ይደረጋል። 18 የዳኞችና የአቃቤ ሕግ ድጋፍ ሰጪ ሰራተኞች የክፍያ ሁኔታ በመንግስት ሰራተኞች የክፍያ ስኬል መሰረት መሆኑ የሚታወቅ ሲሆን በክልልም ሆነ በፌዴራል አፈጻጸሙ በዚሁ መሰረት ይሆናል። በመጨረሻም 19ኛ አንድ ሰራተኛ የሚከፈለው ደሞዝ በሁለት የእርከን ደሞዞች መካከል ካረፈ ደሞዙ አቅራቢያው ወዳለው ከፍ ያለ እርከን ወይም የጣሪያ ደሞዝ ላይ እንዲያርፍ ይደረጋል።